በኢትዮ ሳውዲ ስትራቴጂክ አጋርነት ላይ ለመምከር ወደ ሪያድ ያቀኑት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሀገሪቱ ምክትል ጠቅላይ ሚኒስትርና የሀገር ውስጥ ጉዳይ ሚኒስትር ልዑል ቢን ናይፍ ቢን አብዱልአዚዝ ነው አቀባበል የተደረገላቸው። አቶ ኃይለማርያም ከሳውዲው ልዑል ጋር በነበራቸው ቆይታም በሁለቱ ሀገራት የኢኮኖሚና የፖለቲካ አጋርነት ላይ ተወያይተዋል። ጠቅላይ ሚኒስትር ኃይለማርያም ከሀገሪቱ የንግድና ኢንቨስትመንት ሚኒስትር ዶክተር መጂድ አልቀሰል ጋር እንዲሁም ከገንዘብ ምክትል ሚኒስትሩ ዶክተር ሐምድ አልባዝጊ ጋርም ቆይታ አድርገዋል። ኢትዮጵያና ሳውዲ ኢኮኖሚያዊ ትብብራቸውን ሊጠነክር እንደሚገባም አንስተዋል። ከጠቅላይ ሚኒስትሩ ጋር ቆይታ ያደረጉት የሳውዲ አረቢያ ባለስልጣናትም ሀገራቸው ከኢትዮጵያ ጋር ያላትን ግንኙነት ማጠናከር በተለይም $600 ሚሊዮን የዘለለውን የሳውዲ ኢንቨስትመንት ለማሳደግ ፍላጎት እንዳላቸው ገልጸዋል። ሳውዲ አረቢያ ኢንቨስተሮች በተለያዩ የሀገሪቱ የኢንቨስትመንት አማራጮች ላይ ተሳትፎ እንዲያደርጉ መግባባት ላይ ተደርሷል። ከዚህ በፊት የተጀመሩት ኢንቨስትመንቶች ወደ ተሻለ ደረጃ እንዲደርሱም ጭምር ነው። ከዛም ባሻገር የአፍሪካ ቀንድን እንዲሁም የመካከለኛው ምስራቅን በአጠቃላይም የቀጠናውን አካባቢን በተመለከተ በሰላም በጸጥታና በመረጋጋት ጋር አብሮ ተባብሮ የመስራት ጉዳዮች ላይም ውይይቶች ተደርገዋል። በአጠቃላይ ግን በኢትዮጵያና በሳውዲ አረቢያ መካከል ያለው ረጅም ዘመናትን ያስቆጠረው የታሪክ የባህል ግንኙነቶች በኢኮኖሚው መስክም በኢንቨስትመንት መስክም እንዲሁ ተጠናክሮ የሚቀጥልበት ጉዳይ ላይ ነው ሰፊ ውይይት አድርገው ጊዜ ወስዶ የተወያዩበት ትልቅ መግባባትም የተደረሰበት። ከ1000 ዓመታት በላይ የዘለቀ የህዝብ ለህዝብ ትስስር ያላቸው ኢትዮጵያና ሳውዲ አረቢያ ዲፕሎማሲያዊ ግንኙነት በይፋ የጀመሩት 1948 በአውሮፓውያን አቆጣጠር ነው። አንዳንድ ጊዜ ቀዝቀዝ አንዳንዴ ሞቅ ያለ የቆየው ግንኙነት 1983 አንስቶ እየተጠናከረ እዚህ ላይ ደርሷል። ያሁኑ የጠቅላይ ሚኒስትር ኃይለማርያም ደሳለኝ የሪያድ ጉብኝትም በኢትዮጵያና በሳውዲ መካከል ያለውን የንግድ ግንኙነት በማጠናከር የሳውዲ $600 ሚሊዮን ገደማ የኢትዮጵያ ኢንቨስትመንትን የበለጠ የሚያሳድግ በመካከለኛው ምስራቅና በምስራቅ አፍሪካ ያላቸውን የሰላምና የጸጥታ ትብብርም የሚያጠናክር እንደሆነ ይታመናል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ፍትሐወቂ ወንደሰነኝ ሪያድ ሳውዲ አረቢያ። የጠቅላይ ሚኒስትር ኃይለማርያም ደሳለኝ የሳውዲ አረቢያ ቆይታ በቀዳሚነት ኢኮኖሚያዊ ጉዳዮች ላይ ያተኮረ ነበር። ጠቅላይ ሚኒስትሩ በሪያድ ቤተ መንግስት ከንጉስ ሰልማን ቢን አብዱልአዚዝ አልሳውድ ጋር በነበራቸው ቆይታ የሳውዲ ባለሀብቶችና የፋይናንስ ተቋማት በኢትዮጵያ እንዲሳተፉ ጋብዘዋል። ጠቅላይ ሚኒስትሩ በሪያድ ቆይታቸው ከሀገሪቱ ምክትል ጠቅላይ ሚኒስትርና የሀገር ውስጥ ጉዳይ ሚኒስትር ልዑል አልጋውራሽ መሐመድ ቢን ናይፍ አብዱልአዚዝ አልሳውድ እንዲሁም ከመከላከያ ሚኒስትሩ ልዑል መሐመድ ቢን ሰልማን አልሳውድ ጋርም በኢትዮ ሳውዲ ስትራቴጂክ አጋርነት ላይ ውይይት አድርገዋል። አንዱ በእርሻው ዘርፍ ሰፊ የልማት ስራዎችን መካሄድ እንዳለበት መግባባት ተደርሷል። ሁለተኛው በመሰረተ ልማት በባቡር መስመር ግንባታ በመንገድ የመሳሰሉት በሰፊው የመገንባት ተግባር ላይ የሳዑዲ አረቢያ አቅም እዛ ላይ አስተዋጽኦ እንዲኖረው ኢትዮጵያ በምትገነባቸው ውስጥ የተወሰነ ተራ እና ሚና እንዲጫወቱ ሌላው በኤሌክትሪክ ላይ እንዲሳተፉ ጥሪ ተደርጓል። ይሄም ኢትዮጵያ የሚመረተው ምርት ለአካባቢው ሀገሮችና ለሳዑዲ ለጋልፍም ሊሆን ይችላል። ስለዚህ በመሰረተ ልማት ምን አይነት መተሳሰር እንዳለበት በስፋቱ ይተካሄዱበታል። በዚህም ላይ በጣም ዝግጁ ናቸው። በፖለቲካዊና ዓለም አቀፋዊ ጉዳዮች ላይ በነበራቸው ቆይታ ጠቅላይ ሚኒስትር ኃይለማርያም በምስራቅ አፍሪካና መካከለኛው ምስራቅ የሰላም ሁኔታዎች እንዲሁም በዓለም አቀፍ ትብብሮች ላይ ከሳውዲ ባለስልጣናት ጋር መምከራቸውን በሳውዲ ኢትዮጵያ አምባሳደር አሚን አብዱል ቃድር ይናገራሉ። ኢትዮጵያ ደግሞ የአፍሪካ መቀመጫ እንደመሆኗ በአፍሪካ ህብረትም ትልቅ ሚና እየተጫወተች በዓለም አቀፍ ደረጃም ደግሞ በተባበሩት መንግስታት ደረጃም ትልቅ ሚናም እየተጫወተች ያለች ሀገር መሆኗን ሳውዲዎች የተገነዘቡበት ሂደት ነው ያለውና ከዚህ አንፃር በሚኖረን የሁለትዮሽ መድረኮች እንደዚሁም ደግሞ የሶስትዮሽና ዓለም አቀፍ መድረኮች ላይ ሁለቱ ሀገራቶች በትብብር እንደሚሰሩ ነው በዋናነት ያስቀመጡት። የጠቅላይ ሚኒስትሩ ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ እንዳሉት የሁለቱ መሪዎች ቆይታ በውይይት የተደረሱ መግባባቶች ወደ ተግባር በሚቀየሩበት ሁኔታ ላይም ያተኮረ ነበር። ለወደፊቱ እነዚህ ውይይቶች ወደ ተግባር የሚውሉበት መሬት ላይ
የሚወርዱበትና ተግባር ወደ ተግባር የሚተረጎሙበትን መንገዶችም ተወያይተው ጥሩ መግባባት ላይ ደርሰዋል። ከንጉሱ ከመከላከያ ሚኒስትሩና ምክትል አልጋ ወራሹ ጋር በጣም ጥሩ የሆነ ውይይትና መግባባት ተደርሶበታል። ድምዳሜዎችም በጣም ጥሩ ነበሩ። በጣም ውጤታማ የሆነ ጉብኝት ነው። በኢትዮጵያ ኢንቨስት ካደረጉ የውጭ ሀገራት የቀዳሚዎቹ ረድፍ ላይ ያለችው ሳውዲ አረቢያ በጋራ ተጠቃሚነት ላይ ባተኮሩ የኢኮኖሚና የፖለቲካ ትብብሮች ላይ ለመስራት እንዲሁም ከአፍሪካ ጋር ላላት ትብብር ኢትዮጵያን እንደ መግቢያ በር በማየት መስራት እንደምትፈልግ ንጉስ ሰልማን ለጠቅላይ ሚኒስትር ኃይለ ማርያም ገልጸውላቸዋል።